ደሳለኝ ይባላል የመጣሁት ከድሮ ባሌ ክፍለ ሀገር ነው አዳባ ከሚባል ወረዳ እሱ አጠገብ ያለው ልጄ ነው እሱ እዚህ ነው የምሰራው አጋጣሚ ህዳር ወር አካባቢ ታምሜ ወደዚህ ወደ ሆስፒታል መላለስ ነበር ሆስፒታል መጥቼ ስመረመር ድንገት ያው የበሽታ አይነቶቹ አይታወቁም የተባበሩት ብሎ ነው የተጻፈው የተባበሩት ነው አለኝ የኔ ወንድም ባለሙያ ስለሆነ ምንድነው ያመመኝ ሽመልስ ብዬ ወረቀቱን ሳሳየው የተባበሩት ነው አለ ኢየሱስ ክርስቶስ ስኳር ደም ግፊት ኩላሊት ጉበት አይን እንደዚህ ነው የተባበሩት ነው አለ ሜታቦሊክ ሲንድሮም ነው የሚባለው በህክምና ቋንቋ ከዛ ለ15 ቀን ፍቃድ ተሰጠኝና ሰራተኛ ስለሆንኩኝ ወደ ቤቴ ሄድኩኝና ቆይቼ በወር ቀጠሮ አለኝ ተመለስኩ አሁንም እታያለው የተለወጠ ነገር የለም መጨረሻ ወደ ተለያየ ክሊኒክ ወደ 3 ስፔሻሊስት ነው የሚያየኝ የደምና የስኳር የአይን የኩላሊትና የልብ ውስጥ ደዌ ማለት ነው አጋጣሚ የአይኑን ተገላገልኩ አላመመም አይን ኖርማል ነው አለኝ የዛሬ 4 ወር አካባቢ ነው መሰለኝ ቸርች እንሄዳለኝና ከምርመራ በኋላ ወጣን በፍጥነት ወደዚህ አካባቢ ስንመጣ ምንም የለም ፕሮግራሙ ተቀይሮ ይሁን እናንተ ቀድማችሁ ወጣችሁን አላወቅንም ባዶ ነው ቀን ነበር የመጣችሁት ሮብ ቀን ነው ቀኑ ኦኬ ሙሉ ቀን ነው ፕሮግራሙ አዎ እዛ በፊት 2 ፕሮግራም ነበርና ወደ ሙሉ ቀን መለስን 9 ሰዓት አዎ ግቢ ድረስ ገብተን ምንም ነገር ስናጣ ሄድ በወር አጋጣሚ መጣውኝ ምርመራ አለኝ ምርመራ እጄ ሲቲ ስካን ነው የታዘዘልኝ ሲቲ ስካን ታዞልኝ ሄጄ ሲቲ ስካን ክፍሉ ገብቼ ብር ክፈሉና ቶሎ ተመለሱና ኑ ተብለን ብር በእጃችን አልያዝንም ነበር የተወሰነ ብር ነው ኪሴ ላይ ያለው በፍጥነት ኤቲኤምን አውጥቼ ለሱ ሰጥቼ ሂድና ብር አውጣና ሲዲ ገዝተና ብዬ ስንወጣ ከክፍሉ ሰራተኛ ጋር ተገናኙ ይተዋወቃሉ ሰላም ተባባሉና ምንድነው አይ ፋዘር ታሞ ነው ምንድነው ሲቲ ስካን ታዞ ወረቀቱን አመጣና ቆይ ብር አትክፈሉ ከ10 ደቂቃ በኋላ ነው አለ ከዛ እዛው ከ10 ደቂቃ በኋላ ሲቲ ስካን ገባው ታየውኝና ሪዛልቱ ወጥቶ ወደ ዶክተሩ ጋር ሲመልስ ትልቅ ጠጠር ነው ያለው አለ ኩላሊት ውስጥ ድንጋዩ ትልቅ ነው አለኝ እኔ በውስጤ የኢየሱስ መቃብር ከተከደነበት ድንጋይ ይበልጣል እንዴ ይላልው በውስጤ አሜን አሜን እንደዛ ያልኩ ወጣው አሜን ከዛ ድንጋይ አይበልጥም ይያልኩ ነው በውስጤ ወጣው ከዛ ሪዛልቱን ሰጠን ወጣንና ምንድነው ምን ታስባለህ አለኝ እንዴ እኔ እኮ ዶክተሩ እንደዛ ስለኝ ጠጠሩ ትልቅ ነው እሱ ስለኝ ከዛ ድንጋይ አይበልጥም ይያልኩ ነው የወጣሁት አልኩን ከዛ ቸርች እንሄዳለን ባለፈው ወር ያጣነው ቸርች ማለት ነው ከዛ ይሄንን ዳገት እንዴት እንደወጣን አላቅም እኔ ልክ ቁልቁለት እንደምሮጥ ሰው በእግራችን ነው እዚህ አካባቢ ስንደርስ እዚህ ያመለኩ ነው ያምልኮ ድምጽ ሲሰማ እኔ ቀለለኝ ገባን እዛ አካባቢ ቁጭ አልኩ አመለክንና ጨርሰን ቃል ተነግሮ መጨረሻ ላይ ስጦታዩን ምን እንደሆነ አላወኩም እኔ ፖስታ ታድሎ ሰው በፖስታ እዚህ ይሰለፋል ምንድነው አልኩት እሱን እኔ የሆነ ቃል የተገባ ነገር መስሎኝ ነበር ስጦታና መባ ነው ምናምን አለኝ አስራት ምናምን አለኝ እንዴ ቅድም ከቀረልን ብር ለምን አንሰጥም ፖስታ ፈልግልኝ አልኩት አሜን ፖስታ ዳቆናትን ፖስታ ሲጠይቅ ፖስታው አልቋል ፖስታው የለም ፖስታ አልቋል ተባለ እንዴ ያለ ፖስታ አይሰጥም እንደዚህ ቤት አልኩኝና መጣው ከኋላ የመጨረሻ አንድ ሰው ብቻ ነው የቀረው እዚህ ተጸልዮ ለሁሉም ተሸኝቶ ነው የመጨረሻ የመጣው ፖስታ በመጨረሻ ሰዓት መጣልኝ ብሩን ፖስታ ውስጥ አረኩኝና ተጸለልኝ ያመኛል አሁን ነው ከሆስፒታል የመጣው ብዬ ሲዲ አንስቼ ለእግዚአብሔር ሴት አሳየውኝ ሳሳይ የ7 አመት እስራት ተፈታ ተባለ እኔ ከበሽታ ነፃ ነው ተባል አሜን ተመርመርና ና ተመልሰ ምስክርነት ተሰጣለህ ሲባል እኔ ባለውበት አካባቢ ሩቅ ስለሆነ እዛው እየተመረመርኩ ምንም የለም ግን በመሃል ከዛ ከፈውሱ ወዲ 2 ምርመራ አለኝ የልብ ኢሲጂ እና ኢኮካርዲዮግራፊ የሚባል መጥቼ ተመረመርኩ ኢሲጂውም ኢኮካርዲዮግራፊውም ሁሉም ኖርማል ነው ተባለ አሜን ቆመን ለጌታ ለኢየሱስ በእግራችን ቆመን ክብሩን ለጌታ ታምር ለሰራ ስንጠራ ከተፍለምን ለከበደውን ቀንበር ለሚሰብር ለታላቁ
አለ። ሃሌሉያ! ሰው ሁሉ ከፍ አድርጎ እጁን ከባድ በሽታ ሳይሆን ከባድ ኢየሱስ ነው ያለው። ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። ኢየሱስ ፈዋሽ ነው። አሜን። ኢየሱስ ዳሳሽ ነው። አሜን። ሃሌሉያ! ሁሉ አሜን። አሜን።